ይህ ሮም የሚገኝ የቅዱስ ጴጥሮስ ካቴድራል አይደለም። ይህ በግሪክ አቴንስ የተገነባ የጥንት ቤተ መቅደስም አይደለም። ይህ በለንደን የሚገኝ ትልቅ ካቴድራልም አይደለም። ይህ በአዲስ አበባ ምድር በምስራቁ የከተማው ክፍል እንደ ፀሐይ የሚያበራው ከ13 ዓመታት የጽናት ጉዞ በኋላ የተገለጠው ታላቁ የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ካቴድራል ነው። ነገር ግን ይህ ህንፃ የድንጋይና የሲሚንቶ ክምር ብቻ አይደለም። እውነቱን እንነጋገር ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት እምነት ብቻ አይደለችም። ለኢትዮጵያ ፊደል ቀርጻ ቋንቋ ሰጥታ ባህልን ከእምነት አስማምታ የሰጠች፣ ከተማ የቆረቆረች፣ ሀገር የገነባች፣ ነገስታትን አስተምራ ለአስተዳደር ያበቃች፣ ለሀገር ዳር ድንበር ክብር ታቦቷን ይዛ ዘምታ በጸሎት ብቻ ሳይሆን በአካል ተዋግታ ኢትዮጵያን ለ3000 ዓመታት ተከብራ እንድትኖር ያደረገች የዚያች የጥንታዊቷ ቤተክርስቲያን ሕያው አሻራ ነው። ኦርቶዶክሳውያን ትናንት ብቻ ሳይሆን ዛሬም ሀገር እየገነቡ ነው። አዲስ ነገር መስራት፣ የወደፊቱ ትውልድ መጪው ጊዜ እንደገዛ ሀገሩ እንዲሰማው ማድረግ የዚህ ትውልድ መለያ ሆኗል። የዚህ ማሳያው ደግሞ ዛሬ የምናየው ይህ ካቴድራል ነው። ዛሬ አይናችንን በሚሞላ ውበት ከመደነቃችን በፊት ወደ ኋላ 30 እና 40 ዓመታትን እንመለስ። ወደ 1986 ዓመተ ምህረት በወቅቱ ሲኤምሲ የሚባለው ሰፈር ዛሬ እንደምናየው የህንፃዎችና የቪላዎች መንደር አልነበረም። ጫካ፣ የእርሻ ማሳና ከከተማ ወጣ ያለ ገጠር ነበር። በዚህ ሜዳ ላይ በጠራራ ፀሐይና በነፋስ ጥቂት አባቶችና እናቶች ተሰባስበው ነበር። ዓላማቸው አንድ ነገር ነበር፣ ለቅዱስ ሚካኤል ታቦት ቦታና በጅለት የሚል። ታሪክ ሲዘከር የባለ ታሪኮች ስም መነሳት ግድ ነውና ይህ ዛሬ የምናየው ግዙፍ ካቴድራል ያረፈበት ቦታ ቀደም ሲል የአቶ ዳዲ ቡርቃ የእርሻ ማሳ ነበር። ሰውየው ለእርሻ የሚጠቀሙበትን መሬት ለቅዱስ ሚካኤል ክብር ብለው ሰጡ። ያኔ መሬቱ ዋጋ አልነበረውም የሚሉ ይሆናል። ግን ከአሮጌው ሜዳ ላይ የተተከለው የሃይማኖት ዘር ዛሬ ለምልሞ ይህንን የመሰለ ካቴድራል አስገኘልን። ጅማሮው በድንኳን ቀጥሎም በጭቃ ቤት ነበር። ዝናብ ሲዘንብ እግር እየቦካ ፀሐይ ሲወጣ ደግሞ አቧራ እየተጠጣ፣ ምዕመናኑ ግን በጽናት ቆሙ። ከ13 ዓመታት በፊት ያንን የጭቃ ቤት ወደ ካቴድራል ለመቀየር ታሰበ። ነገር ግን ፕሮጀክቱ ቀላል አልነበረም። በተለይም ኢኮኖሚ በሚፈተንበት የዋጋ ንረት በጨመረበት ወቅት እንዲህ አይነት ግዙፍ ህንፃ መጀመር እብደት ይመስል ነበር። ግንባታው ከ240 ሚሊዮን ብር በላይ ወጪ ጠይቋል። ይህ ሁሉ ገንዘብ ግን ከመንግስት ወይም ከውጭ እርዳታ የመጣ አይደለም። ይህ ህንፃ የቆመው በእናቶች የጉሮሮ ህሊና፣ በአባቶች የላብ ውጤት ነው። ኑሯቸውን አጥበው ከልጆቻቸው ጉሮሮ ቀንሰው ለቤተ ክርስቲያን የሰጡ ምዕመናን ታሪክ ነው። ግንባታው ሲጓተት ተስፋ አልቆረጡም። ድንጋይ ሲያንስ ፍቅር ሞሉበት። የሲኤምሲ ደብረ ጽባህ ሚካኤል ቤተ ክርስቲያን ግንባታ የኦርቶዶክሳውያን የትብብር ጥግ ማሳያ ነው። አሁን ወደ ህንፃው ውበት እንግባ። ይህ ካቴድራል የተሰራው የኢትዮጵያ ጥንታዊ የአክሱምና የላሊበላ ስነ ህንፃ ጥበብ ከዘመናዊ ኢንጂነሪንግ ጋር በማዋሃድ ነው። ጉልላቱ ሰማይን የሚወክልና ብርሃንን ወደ ውስጥ የሚጋብዝ፣ መቅደሱ ደግሞ የጥንት ነገስታት ቤተ መንግስትን በሚመስል ግርማ የተሰራ ነው። ወደ ውስጥ ስትገቡ የሚቀበላችሁ መንፈሳዊ ድባብ እጅግ ልዩ ነው። ግድግዳዎቹ ዝም ብለው ቀለም የተቀቡ አይደሉም፣ ታሪክን ይናገራሉ። ቅዱሳን መላእክት፣ ሰማዕታትና የቤተ ክርስቲያን ታሪክ በህብረ ቀለም ተስለዋል። ይህ ቦታ ለጸሎት ብቻ ሳይሆን ነገ ትውልድ ጥበብን የሚማርበት ሙዚየምም ጭምር ነው። እናም ታዲያ ሲጠበቅ የነበረው ቀን መጣ።
ጥር 16 2018 ዓ.ም። ሌሊቱ ሲነጋ የሲኤምሲ ሰማይ በዝማሬ ደመቀ። ከ13 ዓመታት በፊት በጭቃ ውስጥ ሲረግጡ የነበሩ ምዕመናን ዛሬ በእብነ በረድ ላይ ለመቆም በቁ። ደብረ ጽባህ ማለት የጠዋት ብርሃን ተራራ ማለት ነው። በዚህች ቀን በተራራው ላይ እውነተኛው ብርሃን ወጣ። ታቦቱ ከትንሹ መቃኞ ተነስቶ ልክ እንደ ንጉሥ በክብር ወደ አዲሱ ቤተ መቅደስ ሲገባ በብዙዎች ዓይን እንባ ይታይ ነበር፣ የደስታ እንባ። ይህ ድል የሕንፃ ብቻ አይደለም፣ የኦርቶዶክሳውያን ጽናት፣ የአባቶች ጸሎትና የልጆች ትጋት ውጤት ነው። ቅድስት ቤተ ክርስቲያናችን እንዲህ ናት። ስትፈተን እጅጉን ትጠነክራለች። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ካቴድራል ለአዲስ አበባ አዲስ የቱሪዝምና የመንፈሳዊነት ማዕከል፣ ለቀጣዩ ትውልድ ደግሞ አዲስ ተስፋ ነው። ኦርቶዶክሳውያን ሆይ አባቶቻችን ላሊበላን ገንብተው አለፉ፣ እኛ ደግሞ ይህንን ሰራን። አደራው ቀጥሏል። ይህን ታሪካዊ ቦታ እስካሁን ካላያችሁት በአካል ሄዳችሁ በረከት እንድትቀበሉ የጥበብ ስራውንም እንድትመለከቱ ጥሪያችን ነው። መዝገበ